እንዴት ናችሁ የቢዝነስ በብላት ቤተሰቦች? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ሳምንት እንዴት ነበር? ክረምትስ እንዴት አድርጓችኋል? አዲሱ ዓመት እየመጣ ነው። የቢዝነስ ሀሳባችሁ እንዴት ነው? ቢዝነስ ለመክፈት ያሰባችሁ ሰዎች አላችሁ ወይ? ወይም ባላችሁበት ለማሻሻል ያሰባችሁ ሰዎች አላችሁ ወይ? ከቢዝነስ በብልሃት ጋር ከቆያችሁ በመጠኑ ቢሆን ቢዝነሳችሁን እንድታሻሽሉ አዲስ ቢዝነስ መክፈት የፈለጋችሁ ሰዎች ቢዝነሳችሁን የምትከፍቱበትን የተወሰነ አቅጣጫ እናሳያችኋለን። ከኛ ጋር ቆዩ። ከዚህ በፊት በጣም ብዙ አይተናል አይደል? ቢዝነስ እንዴት እንደምንጀምር፣ እንዴት እንደምንከፍት፣ ጥያቄዎች መጠየቅ እንዳለብን፣ በምን መንገድ እንደምንሄድ ብዙ ነገር ያየን ይመስለኛል። ዛሬ ደግሞ ቢዝነስ ለመክፈት ስናስብ የሚገጥሙን 7 አይነት ፈተናዎች ብዬ ይዣቸዋለሁ። 7ቱንም በዝርዝር እናያቸዋለን። በጣም ቤዚክ ናቸው። እያንዳንዱን በደንብ በዲቴይል እናያቸዋለን። ምናልባት ቢዝነስ መክፈት የፈለጋችሁ ሰዎች ካላችሁ፣ ፕሮሰስ ላይም ካላችሁ ይጠቅማቸዋል። ከዚህ ሀሳብ ወስዳችሁ ደግሞ እናንተ ዲቴይል እያያችሁት በደንብ ታብራሩታላችሁ። ያው ቢዝነስ ለመክፈት በጣም ማሰብ፣ ረጅም ጊዜ መውሰድ አለብን አይደለ? ዝም ብለን ዘው ብለን የምንገባበት አይደለም ቢዝነስ። ስለዚህ የመጀመሪያው የሚሆነው የምንጀምረውን ነገር አለማወቅና ዝግጁነት ማነስ ነው። የእኛ ዝግጁነት ማነስ፣ የምንፈልገውን ነገር አለማወቅ። ደጋግመን አውርተነዋል ይህንን ሀሳብ። የምንፈልገውን ነገር አለማወቅ ለቢዝነስ በጣም ፈታኝ ነገር ነው። ሰው የሚፈልገውን ነገር ካወቀ ምን ጊዜም የሚሄድበትን አቅጣጫ ያውቃል። ከዛ በኋላ ቀላል ይሆንለታል። ሁሉ ነገር መፍትሄዎቹም በእጁ ይሆናል። የሚፈልገውን ነገር ካላወቀና ራሱ ዝግጁነት ደግሞ ከሌለ ትንሽ በጣም ይፈትነናል። ቀጥሎ ያሉትን ነገሮችን ብናውቃቸው ምንም መልስ አይሰጡንም። እንግዲህ ዝግጁነት ስንል ራሳችን አዘጋጅተናል ወይ ለቢዝነሱ? ቢዝነስ ላይ ስንገባ የሚገጥሙ በጣም ብዙ ፈተናዎች አሉ አይደለ? ከመንግስት ፈተናዎች አሉ፣ ከቤተሰብ ፈተናዎች አሉ፣ ከአካባቢያችን ከኢንቫይሮንመንታችን ፈተናዎች አሉ፣ ከራሳችን የሚመጣ ፈተና አለ። ይህን ሁሉ ነገር ለመቋቋም ዝግጁ ነን ወይ? የምራችንን ዝግጁ ነን ወይ? እናውቀዋለን ወይ? የምንገባበትን የምንሄድበትን መንገድ የምንሄድበትን ቦታ እናውቀዋለን ወይ? መዳረሻችንን እናውቀዋለን ወይ? ይሄ በጣም ወሳኝ ነገር ነው። አትሌቶቻችን አሉ አይደል? 42 ኪሎ ሜትር ተነስተው ዝም ብለው አይሮጡ። መጀመሪያ ዝግጁ ይሆናሉ፣ ራሳቸውን ያዘጋጃሉ። ከዛ በኋላ ይጠይቃሉ። ዝግጁ ነኝ ብለው ራሳቸውን ይፈትናሉ፣ ይሞክራሉ፣ ይፈትሻሉ። ከዛ በኋላ ነው ወደ ውድድር ሜዳ የሚወጡት እንጂ ራሳችንን ካላወቅን ወይም ዝግጁነታችንን ካላወቅን ወደ ጦርነቱ ለመግባት በጣም ይቸግረናል። ስለዚህ ዝግጁ ነን ወይ የሚለው ጥያቄ በጣም ወሳኝ ነው። የምንፈልገውን ነገር ወይ እናውቀዋለን ወይ የሚለው ተያያዥ ነው። የምንፈልገውን ነገር ማወቅና ለዛ መዘጋጀት በጣም ቤዚክ ነገር ነው። ስለዚህ የሚፈትነን ነገር አንዳንዴም የምንፈልገውን ነገር አለማወቅና ዝግጁነት ማነስ ነው። ይህ አንዱ ፈተና ነው። ሁለተኛ የቤተሰብ ፈተና። ይህንን ካለፍን የራሳችንን ጉዳይ ከጨረስን ቀጣይ ከውጭ የሚመጣ ፈተና አለብን። የቤተሰብ ጉዳይ ማለት ለምሳሌ አንዱ ቤተሰብ ብዙ ጊዜ የሚያነሳው ነገር አይመጥንህም፣ በቃ ይሄ ስራማ ለአንተ አይሆንም፣ አይመጥንህም፣ ከአንተ ጋር አይሄድም የሚባል ነገር አለ አይደል? ገጥሟችሁ አያውቅም? እኔ በጣም ገጥሞኛል፣ ሰምቻለሁም በሰዎችም። አይመጥንህም በቃ አንተ ለምሳሌ አንድ ባንክ የሚሰራ ሰው መስኮት ላይም ሆነ ውስጥ ላይ ወይም ማኔጀርም ሊሆን ይችላል። ያው ሱፉን አድርጎ ጽድት ብሎ ራሱን ጠብቆ ጠዋት ይወጣል። ከዛ በኋላ ይሰራል፣ ከዛ ይመጣል እና ቤተሰብ የሚያየው ሚስትም ትሁን እናት አባትም ይሁን ወንድም እህት የሚያየው ያንን ዘንጦ መሄዱንና ዘንጦ መምጣቱን ራሱን መጠበቁን እንደዛ ነው። እና ብሩንና የራሱን የሰውየውን ወይም የልጅቷን ችግር የሚያውቅ የለም። እና በቃ የሆነ ስራ ሰራለሁ ስትሉ መቼስ ከባንክ ቤት ከመስራት የራሴን ስራ ለስራ ብላችሁ ስትወርዱ በጣም ዝቅ ብሎ ነው የሚሰራው። ያ ስራ ከከስተመር ጋር መሮጥ፣ ዕቃ ማውረድ ሊኖረው ይችላል፣ ገበያ መሯሯጥ ሊኖር ይችላል፣ ጉሊት መሄድ ሊኖረው ይችላል። በጣም ብዙ ነገር አለ። ያው የራሳችን ቢዝነስ ስንከፍት እንደ ካፒታላችን ነው። ግን መጀመሪያ ጀማሪ ከሆንን በጣም ብዙ ነገር አለው። አዋራ ውስጥ ልትገቡ ይችላላችሁ። ብዙ ሀስሎች አሉት እና የአካባቢውን ሰው ሲያያችሁ ድክርት ብላችሁ አለባባሳችሁ ዘደክሉ ለራሳችሁ ጊዜ ሲያሰጡ በቃ መከራ ልትበሉ ይችላላችሁ። አላቅ እንደ ቢዝነሱ ሊለያይ ይችላል። ግን አብዛኛው ስሞል ቢዝነሶች ያው ትግል ይፈልጋሉ አይደለ? እና እንደዛ ስትሆኑ ይሄ ስራ ላንተ አይመጥንም። ለምሳሌ አንድ ባንክ ማናጀር ችርቻሮ ሱቅ ልክፈት ቢል የሚሰማው ሰው አለ? በጣም አውርዶ ነው የሚጥለው። እና ይሄ በጣም ትልቅ ፈተና ነው። እውነቴን ነው የምላችሁ፣ እጅግ በጣም ከባድ ፈተና። ይህን ማለፍ ከቻለን በጣም ብዙ ነገሮች ማለፍ እንችላለን። ለምሳሌ አሁን አንዳንድ ሰው ቀላል ነው ምን ችግር አለው ምናምን ሊል ይችላል። እንደ ኮንዲሽኑ ነው። ለምሳሌ አንድ ሰው ከክፍለ ሀገር መጥቶ ያው የሚያርስ ሰው
እዛ እረኝነት የሚጠብቅ ሰው ምናምን መጥቶ ዝቅ ብሎ እንደዚህ አይነት ስራዎች ቢሰራ አንደኛ ቤተሰቦቹ አይወጡም፣ ሁለተኛ ደግሞ ያው በቃ እዛም የድካም ስራ ነው፣ ያርሳል፣ ከጭቃ ጋር ከአፈሩ ጋር ይግባባል እና አለባበሱም ብዙም ላይሆን ይችላል። ያን ያህል ኤክስፔክት የሚያደርገው ሰው የለም ትልቅ ስራ ላይ ምናምን እና እሱ መጥቶ ዝቅ ብሎ ጀብሎን ቢሰራ ምናምን ቢያድግ እንደዛ ቀን ስራን ቢሰራ ምንም ላንለው እንችላለን። አንድ አዲስ አበባ ግን ምንም ብር የሌለው ሰው ሆኖ አዲስ አበባ በቃ ዘንጦ ወጥቶ ካፌ ምናምን ሄዶ ዝቅ ብሎ ለማለት እንደዛ አይነት ስራ ሲሰራ በጣም ብዙ እንተቻለን እና ይሄ በጣም ትልቅ ቻሌንጅ ነው። ደግሞ ይሰማልን። ሰው ሲተቻችሁ ለአንተ አይመጠንም ሲላችሁ ይሰማችኋል። ይሄ በጣም ትልቅ ፈተና ነው። ሌላው ሰው እንደዚሁ ተያይዞ ያለው ሰው ምን ይለኛል፣ ያኛው ከሰው የመጣ ነው። ደግሞ እኛ ጋር የሚመጣው ነገር ምንድን ነው? ይህንን ተከትሎ የሚመጣው ነገር ሰው ምን ይለኛል፣ አሁን ቢባረክ ሰው ምን ይለኛል፣ ሰው ምን ይለኛል። በነገራችን ላይ እጅግ በጣም ፈታኝ ነገር ሰው ምን ይለኛል እንላለን። ደግሞ ሁላችንም እንላለን። አንዳንዴ ኢንተርቪው ላይ ሰምታችሁ ካወቃችሁ ዝቅ ብሎ መስራት ነው ሰው ምን ይለኛል ማለት የለባችሁ ምናምን እንባላለን። ግን ነው እዛ ጋር ቁጭ ብሎ ስለሚያወራው ሰውየው ቀለል ይለዋል እንጂ ቦታው ላይ ያለው ሰው በጣም ይከብደዋል። ሰው ምን ይለኛል በጣም ከባድ ፈተና ነው እውነት ለመናገር። አሁን ውጭ ሀገር ሲሄድ ሰው ከዚህ አሜሪካ፣ ሳውዝ አፍሪካ ምናምን ሲሄድ በጣም ሀብታም ይሆናሉ። ኢትዮጵያውያን ጎበዝ ይሆናሉ፣ ይሰራሉ። ማንኛውም ስራ ቢሰሩ ምንም አይመስላቸው። ለምን መሰላችሁ? ሰው እኮ የለም እዛ የሚያያቸው የለም። እንዲህ ነው የምትሰሩት የሚላቸው ሰው የለም። ድሮ በተለይ ደግሞ አናቅም። አሁን እንኳን እናውቃለን ብዙ ነገር፣ ድሮ አናቅም። ስለዚህ ይሰራሉ፣ ምንም ስራ ይሰራሉ። ሰዎቹ ሰነፍ ሆነው ሳይሆን እዚህ ጋር ያለው ሰው ማህበረሰቡ የሚሰጠው ፊድባክ ከባድ ነው። ደግሞ ምን አገባኝ ልንል አንችልም፣ በጣም ይከብደናል። እንደዛ የማለት ሞራል ብዙ ጊዜ አይኖራል። በቃ ሪያሊቲው ይሄ ነው። ስለዚህ ይሄ አንዱ ፈታኝ ነገር ነው። ግን ያው አቻችለን መፍትሄውን እንግዲህ እያንዳንዳችን ፐርሰናል እንትን አለን፣ የራሳችን አይነት አስተሳሰብ አለን። አቻችለን ሰዎችንም የሆነ ብዙ እንዳይተቹ ተደብቆ የማደግ ነገር፣ ቀስ ብሎ የማደግ ነገር መርጠን ወይም ሌላ ቦታ ቀይረን ራሳችን አደራጅተን መመለስ የምንችልበትን መንገድ እንደዚህ እንዳይበዙብን ማለት ነው። ቻሌንጆቹ ሎዱ ይበዛል። በጣም ብዙ ሰው ሲደጋግምብን ቅንጭር አድርጎ እዛው እንዳያስቀረን መጠንቀቅ አለብን። ብዙ አይነት መፍትሄዎችን መውሰድ አለብን። ሌላው ደግሞ አትችልም። አንተ አሁን ይህን እንዴት ብለን የምትሰራው? ምን አለህና? እውቀት የለህም፣ ምን የለህ፣ ምን አለህና ትሰራለህ የሚል በጣም ብዙ ነገር አለ እና አትችልም የሚባል በጣም የተለመደ ነገር ነው። አይታችሁ ከሆነ አንተ ልጅ ነህ፣ ገና ነህ፣ እውቀት የለህም፣ ብር የለህም፣ ዱርዬ ነህ፣ ምን አሁን አንተ ምን ሰርተህ ታውቅና? በጣም ብዙ የሚባል ነገር አለ። አትችልም፣ አይሆንም፣ አይሆንልህም፣ ለዚህ አልተፈጠርክም። በጣም ብዙ ቻሌንጆች አሉ። ይሄ ሁሉ ያው የቤተሰብ ቻሌንጅ ነው። ከቻሌንጆች ሁሉ ከባድ ደግሞ ቤተሰብ ላይ። ቤተሰብ ስላችሁ እናት፣ አባት፣ ወንድም ብዙም ላይ ፈትን ይችላል። ቤተሰብ ባል ሚስት ላይ በጣም ትንሽ ቻሌንጅ አለው። ለምሳሌ ባል የሚሰራውን ስራ ሚስት ካልተቀበለች፣ ሚስት የምትሰራውን ስራ ባል ካልተቀበለ፣ ብዙም ደስ ካላለው ትንሽ ይፈትናል። በጣም ከባድ ነው እሱ። ምክንያቱም አብረን ነው የምንኖረው፣ አንድ አካል ነን፣ ተሳስበን ነው የምንኖረው። እሱ ያለሷ ትእዛዝ፣ እሷ ያለሱ ትእዛዝ እንደ ልብ መሆን አይቻልም። ስለዚህ እንደዛ አይሆንልህም የሚል የሆነ ሞራል ይመጣል። ለምሳሌ ባል ሚስቱን አንቺ ቡና መጠጣታ እንዴ ካላት ሞራሏ ክስ ነው የሚለው እና አቺም ከተባለች በቃ እውነት ስብር ነው የሚያደርጋት። ስለዚህ መጠንቀቅ አለብን። እንደገና ደግሞ ሚስትም ባሏን አንተማ ምኑን ትችላለህ ካለችው በጣም ሞራሉ በቃ ሙድቅ ነው የሚለው እና እሱ ጋር በጣም ትንሽ ፈተና አለ። ለማሳመን መሞከር ነው እንግዲህ መፍትሄዎቹ። የሁሉም መፍትሄዎች ለማሳመን መሞከር፣ ንቆትቶ ኧረ ምንም አያመጡ እኔ ምናምን በራሴ ኮንፊደንስ አለኝ ብለን ራሳችንን ዱላ ከምናበዛ ራሳችን ላይ፣ ምክንያቱም ስራው ገና ይፈትነናል። እንደገና ቤተሰብ ፈትኖን ምናምን ብሎ ከባድ ነው። ስለዚህ አለመስማት ሳይሆን ዞሮ ብር ልንጠይቃቸው የምንችላቸው ቤተሰቦች ናቸው። እገዛ ልንጠይቃቸው የምንችላቸው ቤተሰቦች ናቸው። እንዴት አድርጌ ላሳምን ብለን ለማሳመን መታገል፣ ቀስ ብለን ማደግ፣ መሞከር። እየሞከርን ስንሞክረው ለምሳሌ አትችሉም የተባለውን ነገር በትንሹ ሪዛልት ለማምጣት ተደብቀን ሰርተንም ቢሆን እንደዚህ እኮ አደረኩ እያልክ ያሳመንን መሄድ ነው ያለብን። እንደምንም ብለን የቤተሰብን ፈተና እንደው መቀነስ መቻል አለብን፣ በምንም መንገድ ማለት ነው። ሌላው ይህን ካለፍን ደግሞ የብር እጥረት ለቢዝነስ ለመጀመር በጣም ፈታኝ ነገር ነው። የብር እጥረት ስራችሁ በነገራችን ላይ
ትልልቆቹም ያጥራቸዋል፣ ትንሾቹም ያጥራቸዋል። ሁሉም ናቸው የሚያጥራቸው። ማለት ይሄ ነው የምትሉት ዘርፍ የለም፣ ይሄ ነው የምትሉት ቦታ የሀብት ደረጃ የለም። በጣም ሀብታም የሆኑ ሰዎችን ብር ያጥራቸዋል፣ በጣም ስሞል ቢዝነስ የሚጀምሩ ሰዎችን ብር ያጥራቸዋል። ሁለቱም ተመሳሳይ ነው። ያንን ብር እጥረት ግን በተለያየ መንገድ ከቨር እናደርገዋለን። እኔ ሪከመንድ ማድረገው መሰላችሁ ትረስት መፍጠር፣ እምነት መፍጠር ነው። ለባንክ እምነት መፍጠር፣ ለማንኛውም አበዳሪ አካላት እምነት መፍጠር፣ እንዲያምኑባችሁ ማድረግ ማለት ነው። ሰርቶ መታየት፣ ጎበዝ መሆን፣ መታገል፣ ማንም ያምንባቸዋል። ለጎረቤት እምነት መፍጠር፣ ለቤተሰብ እምነት መፍጠር። ቤተሰብ ካመንን፣ ጎረቤት ካመንን፣ አበዳሪ አካላቶች ካመኑን ብር የማግኘት ቻንሳችን ከፍተኛ ነው። ለምሳሌ አንድ ሰው በጣም ጎበዝ የሚሰራ በትንሹ የሚታመን ከሆነ ብር ለሱ ለመስጠት ችግር የለበትም። ማንኛውም ሰው ነገ ይረዳኛል ብሎም ያስባል። አንደኛ ይመልስልኛል ብሎ ያስባል፣ ሁለተኛ ነገ ደግሞ እኔን ያግዘኛል ብሎ ይተማመንባቸዋል። ስለዚህ በትንሿ ነገር መታመን በጣም ወሳኝ ነገር ነው። የብር እጥረት በጣም ቻሌንጂንግ ነው። መሀል ላይም ሊያጥራችሁ ይችላል። ቢዝነሱን ጀምራችሁ ቢዝነስ ጥር ሊላችሁ ይችላል። ስለዚህ ብር የምናገኝበትን ኦፕሽን ማስፋት፣ ያንን የምናደርገው ግን በእምነት ነው። ትልቁ ሌላው ቻሌንጅ ብር ነው። እሱን በደንብ ማሰብ ያስፈልጋል። ሌላው የቤት ኪራይ። በቃ ቢዝነስ ውስጥ አሁን ገብተናል፣ እየገባን ነው። አሁን ብሩ ምንም ካለፍነው በኋላ ደግሞ የቤት ኪራይ የሚባል ነገር በጣም እንደቀላል የምናየው። አሁን ለምሳሌ የሆነ ቢዝነስ ለመክፈት በቃ ቤት ኪራይ እንደ ልብ የምታገኙ ይመስላችኋል። ክፍት ቤቶች ታያላችሁ። ቢዝነስ ከመክፈታችሁ በፊት የሚከራይ ቤት የሚል ታያላችሁ። አይናችሁ ውስጥ ይገባል። እና ቤት ማግኘት ቀላል ነው ልትሉ ትችላላችሁ። እውነት ነው፣ ቤት ማግኘት ቀላል ነው። ግን ለእናንተ ቢዝነስ የሚሆን ቤት ማግኘት በጣም ከባድ ነው። እኔ አንዱ በጣም የተፈተንኩበት ነገር ቢኖር በጣም የተፈተንኩበትና ስቲል ነው በጣም ትንሽ የሚከብደኝ ነገር ቢኖር ሎኬሽን መምረጥና ቤት ማግኘት፣ ትክክለኛውን ቤት ማግኘት። ከዚህ በፊት ብያችኋለሁ። በጣም ኳሊቲ የሆነ ፕሮዳክት ልታመርቱ ትችላላችሁ። በጣም ኳሊቲ የሆነ አገልግሎት ሊኖራችሁ ይችላል። በጣም የሚገርም እውቀት ሊኖራችሁ ይችላል። ሎኬሽናችሁ ግን የተሳሳተ ቦታ ከሆነ ምንም ጥቅም የለውም። ቶታሊ ምንም አይሰራላችሁ። ሎኬሽናችሁ አሪፍ ሆኖ ፕሮዳክታችሁ እንደው ያን ያህል እንኳን ቢሆን ያው ቻይና ትሸጥ የለ የማይረባ ዕቃ መሆኑን እያወቅን እኮ እንገዛዋለን። የቻይናን ዕቃ ሎኬሽኑን አውቀዋለች። እኛ በቃ ደሃ ነን፣ አገሪቷ ደሃ ነች። ስለዚህ ታመጣለች፣ አፎርድ አናደርግም፣ አብለጭጫ ታመጣልናለች። ፌክ መሆኑን እያወቅን እንገዛለን። ይሄ ነው ሎኬሽን ማወቅ ማለት። ስለዚህ ሎኬሽናችንን በጣም መምረጥ አለብን። በጣም በብዙ ዳይሜንሽን ማየት አለብን። የቤት ኪራይ ሁኔታ ይህን ይመስላል። ሌላው ደግሞ የመንግስት ቢሮክራሲ ነው። የመንግስት ቢሮክራሲ እንግዲህ ለትንሽ ቢዝነስ ወይ ለስሞል ቢዝነስ ብቻ ሳይሆን ለጀማሪ ብቻ ሳይሆን ለትልልቆቹ የመንግስት ቢሮክራሲ በጣም ያስቸግራል። የመንግስት ቢሮክራሲ ሲባል ምን መሰላችሁ? የፍቃድ አሰጣጡም ሆነ የፍቃድ አወጣጦች ከገቢዎች ጋር የተያያዘ ነገር፣ ብቃት ማረጋገጫዎች አሉ። ለምሳሌ አንድ ፋስት ፉድ ቤት ልክፈት ብንል ብቃት ማረጋገጫ ያስፈልገዋል። ከጤና ቢሮ ሌላ አካል ነው። ከገቢዎች ደግሞ ቲን ነምበር እና የግብር ጉዳይ ያስፈልገዋል። ከንግድ ፍቃድ ደግሞ ሌላ ጉዳይ ያስፈልገዋል። ስለዚህ እያንዳንዱ ቢሮ እናንተ ጋር ጉዳይ አለው ማለት ነው። መንግስት እናንተ ጋር ጉዳይ አለው። እነዛ የሚመጡ ሰዎች የእውቀት ማነስ፣ የብቃት ማነስ፣ የአስተውሎት ደግሞ መጥፎ የመሆንም ሊኖር ይችላል። ብቻ ይሄ ሁሉ እንግዲህ ከመንግስት ጋር ያለ ሪሌሽንሺፕ በደንብ ጥሩ መሆን አለበት። ማለትም በምንሰራው ስራ እኛም በተቻለን አቅም ህጋዊ ለመሆን መጣር፣ ከዛ ደግሞ የሚመጣብንም ደግሞ ቻሌንጅ ለመሸከም እንትን ማለት። አንድ ቤት ለመክፈት ያሰበ ሰው የኔ ብቻ ነው ብሎ ማሰብ አይችልም። ምክንያቱም መንግስት አለበት፣ ሼር አለው ማለት ነው። መንግስት ከቢዝነሳችን ጋር ጥራታችንን ይቆጣጠራል፣ ገቢያችንን ይቆጣጠራል፣ እያንዳንዱ ነገራችን ይቆጣጠራል። ስለዚህ የምናገኘውን ትርፍ እንካፈላለን ማለት ነው። እንደዚህ ብለን ነው ማሰብ ያለብን። ሜንታሊቲያችን ራሱ በዚህ ካልተሰራ በስተቀር የሚመጣብን ጫና በጣም ብዙ ነው። የሚያየን የሚቆጣጠረን በአይነ ቁራኛ የሚያየን አካል አለ። የመንግስት ቢሮክራሲ በጣም ውስብስብ ነገር ነው። ስለዚህ እሱ በደንብ ሬዲ መሆን፣ ራሳችንን ትከሻችን ማዘጋጀት፣ በኋላ ቢመጣብን እንዳንሳቀቅና ራሳችን ተስፋ ቆርጠን ይቅርብኝ አይነት ነገር እንዳንል የመንግስት ቢሮክራሲ እንዳለው ማሰብ መቻል አለብን። ሌላው ደግሞ የሰራተኛ ችግር። ሰራተኛ በጣም ቻሌንጂንግ ነው ኢትዮጵያ ውስጥ ብቻ ሳይሆን ሁሉም ሀገር ላይ የሰራተኛ ችግር ሲያማርሩ እንሰማለን። ሰራተኛ ችግር ትንሽ ቢዝነስ ትልቅ ቢዝነስ አይደለም። ከትንሽ እስከ ትልቅ፣ ትንሽ ሰው ትልቅ ሰው አይደለም። ከትንሽ ሰው እስከ ትልቅ ሰው በጣም ያስቸግራሉ። ለምሳሌ አንድ ሰው ይመጣል ሙያው አለኝ እና ስኪሉ አለኝ ብሎ በቃ ሊጎርርባችሁ ይችላል ማለት ማለት ነው። በቃ ከፈለኩ ነገ እወጣለሁ፣ ከፈለኩ ከነገ ወዲያ እወጣለሁ ብሎ ሊያሳቅቀን ይችላል።
ለምሳሌ አንድ ካፌ ከፍተን ከዛ በኋላ የአብሳይ ሰራተኛ ልንቀጥር እንችላለን። ያቺ አብሳይ በቃ ከኔ ውጪ ማንም የለም አይነት ነገር ሜንታሊቲ ሊኖራት ይችላል። በኋላ በቃ እንንከባከባለን፣ መከራ እንበላለን፣ እንክብካቤ ላይ በግራት ይችላል። የፈለገ ነገር ኦፈር ብናረጋት ምንም ነገር በቃ ሳትስፋይድ ላትሆን እንችላለች። እና እኛ እንደውም አለቃ ከመሆን ይልቅ እንደው ታች ሆነን እነሱን ሹሹ የምንልበት አይነት ነገር ሊፈጠር ይችላል። እንዴት ነው አንድ ለምናደርገው እሱ። ሌላው ደግሞ አስለምደ ነው ማንኛውንም በቃ ሁሉም ስራ አስለምደ ነው ልክ ቻለ ላርፍ ነው ሊያሳርፈኝ ነው ስንል ጥሎ ሊሄድ ይችላል። ሌላው ደግሞ ያለማግኘት ሰራተኛ ያለማግኘት ችግር፣ እኛ በምንሰራበት ዘርፍ ላይ ታማኝ ሰራተኛ ያለማግኘት ችግር በጣም ይገጥመናል። ብዙ ከምናስበው በላይ ደሞዝ መጠየቅ ሊገጥመን ይችላል። በጣም ብዙ ነገሮች ይገጥመናል ሰራተኛ ላይ ማለት በቃ ቢዝነስ ስንከፍት ከሰራተኛ ጋር የምንሰራው በብዛት። ስለዚህ እሱን በጣም ማሰብ አለብን፣ እንዴት አንድል ማድረግ እንደምንችል፣ እንዴት አድርገን ቴክኒካሊ ልናልፈው እንደምንችል ያንን ነገር በጣም ማወቅ አለብን። የሰራተኛ ቻሌንጅ ግን እንዳለ መረዳት መቻል አለብን። በቀላሉ ሰራተኛ አገኛለሁ ብለን የምናስባቸው ቢዝነሶች ሳይቀሩ ሰራተኛ አጥሯቸውና ቢኖሩም ሰራተኞቹ ዲሲፕሊን ያልሆኑ ሰራተኞች ሊሆኑ ይችላሉ። ለምሳሌ እኔ አንድ ጊዜ ኮንስትራክሽን ስራ ነበረ። ክፍለ ሀገር ሄጄ ጠዋት ነድቼ በጠዋት ሄድኩ። በቃ ፕላን ያደረኩት አድሬ በቃ የሆነ ነገር ሰርቼ እመጣለሁ ብዬ ነው። እና በሄድኩበት ሰዓት ላይ ክረምት አካባቢ ነበር መጀመሪያ ስራውን ሰራ የነበረው። ከዛ ቆይቼ ደግሞ እንደገና ሄድኩኝ። ሲሄድ ሰራተኞቹ አጨዳ ስራ መጥቷል። በቃ ሰፊ ስራ መጥቶላቸዋል። ጥፍት አሉ። በቃ ሰራተኞች የሉም ጭራሽ። እና የተወሰነ ሰው ቀረ። እሱም ኮሩብኝ። ምክንያቱም የሚከፈላቸው ብር በዛ ሰዓት ከፍተኛ ነው። ምንን ማንም የሚሰማኝ የለም። የዛኔ ለምነውኝ እኮ ሲገቡ የነበሩ ሰዎች በኋላ በቃ እንትናሉኝ። በጣም አዘኜ ተመልሼ በኋላ የራሴን የሆነ መፍትሄ ወስጄ ስራው የሚፈልገው 7-8 ሰው ይፈልግ ነበረ ያኛው ያ ስራ። እሱን በሁለት ሰው እንዲሰራ አድርጌ ማሽኖችን ሰርቼ ይዤ ሄድኩኝ። በኋላ በሱ ማሽን 2 ሰዎች ተጠቅመው እንዲሰሩት አድርጉ። እና ምንድነው መሰላችሁ በጣም የሰራተኛ ኤክስፔክት ያደረግነው በቃ እንደ ልብ እናገኛለን ያልነው ሰራተኛ ላይኖር ይችላል። ሶሉሽን መውሰድ ብቻ ነው ያለን ምርጫ። ጦርነት ውስጥ ነው የምንገባው። ቢዝነስ ያው ጦርነት ነው። አንድ ሰው ሲል ሰምቻለሁ እንደዛ። በጣም ጥሩ አገላለጽ ስለሆነ የሚገዛውት ጦርነት ነው። እዛ ጦርነት ላይ ሁል ጊዜ ፈተና ይመጣብናል። ያንን ፈተና የምንቋቋምበትን መንገድ መፍትሄ መፈለግ ብቻ ነው ምርጫችን። መቆዘም፣ ማለቃቀስ ምንም አይነት መፍትሄ አይመጣም። ግዴታ መፍትሄ እየፈለግን ቀዳዳ እየደፈንን መሄድ ነው ያለን እድል ማለት ነው። ሌላው ቻሌንጅ ከስተመር ይፈራል አይደል? ከስተመር በጣም ቻሌንጅ ነው። ይለይላችሁ እንደው ከስተመር ኢዝ ኪንግ ይባላል። ከስተመር ነው አይደል የሚባለው? ከስተመር ማለት በጣም ሪስፔክት መደረግ ያለበት ነገር ነው ከስተመር። እኔም ከስተመር የምሆንበት ቦታ አለኝ፣ ደግሞ ከስተመሮች አሉ። ግን ከስተመር እንዴት ቻሌንጅ ይሆናል? አንዱ መጥፋት ነው። ከስተመር ሲጠፋ ቻሌንጅ ነው። ለምሳሌ አንድ ነገር ከፍተን ወይም የሆነ ነገር ጀምረን የሆነ አገልግሎት ጀምረን ደንበኛ ካጣን፣ አሁን አንድ ኮንስትራክሽን ካምፓኒ ከፍተን ካምፓኒም ባይሆን በቃ ኮንስትራክሽን ስራ እየሰራን ፊኒሺንግ ምንም ደንበኛ ካጣን በጣም ይቸግራል አይደለ? ደንበኛ ማግኘት በጣም ከባድ፣ ደንበኛው ማሳመን በጣም ከባድ። ደግሞ እንደ ሀገሩና እንደ ቦታው የደንበኛ ሁኔታ ይለያያል። ለምሳሌ ኢትዮጵያ ውስጥ ደንበኛ በጣም አስቸጋሪ ነው። ለምን እንደሆነ ልንገራችሁ። ለምሳሌ እኔ ካየሁት ከታዘብኩት ደንበኛ አንዳንዴ ቴስት አያውቅም። በቃ ቴስት አያውቅም። ለምሳሌ አንድ ሰው በጣም ቆንጆ ቡና መርጦ ቆንጆ አቆላል ቆልቶ ፈጭቶ ያቀርባል። አንዱ ደግሞ ዝም ብሎ በቃ አሰስገሰሱን ዝም ብሎ ያቀርባል። ሁለቱም አንድ ቦታ ሆኖ አንዱ በጣም ይሸጣል ማለት ዝም ብሎ የሚሰራው ሰውዬ ሰልፍ አለው፣ መናገር ይችላል፣ ፕሮሞት ማድረግ ይችላል፣ ቤቱን አሳምሮት የሆነ ነገር አድርጎ ብቻ ይሸጣል እና የሱ ቡና በጣም ምርጥ ነው ይባላል። እዚህ ጋር ደግሞ በጣም ቆንጆ አድርጎ የሚሰራው ሰውዬ ብዙ ስራ ላይ ኖረው ይችላል፣ ጠበብ ያለች ልትሆን ይችላለች ቤቱ። ሁለቱንም የቀመሰ ሰው ያኛው አሪፍ ነው ይችላል። እኔ በደንብ አይቻለሁ። በነገራችን ቴስት አናቅም። አንዳንዴ የእንጀራ ቴስቱን እንደማናቅ ታውቃላችሁ ኢትዮጵያውያን ሆነን። የምሬን ነው የምላችሁ። የቤት እንጀራ ሆኖ ይሄ የማይረባ እንጀራ ነው ተብለህ በቃ ዝም ብሎ የማይረባው እንጀራ ምርጥ ነው ሲባል ሰምታችሁ ታውቁ? እርግጠኛ ነኝ ሊገጥማችሁ ይችላል ወይ አስተውሉት።
ሰልፍ ያለበት ቦታ ላይ በጣም አሪፍ ነው ብለን እናስባለን። ሰልፍ የሌለበት ቦታ ላይ ዝም ብሎ ነው ልንል እንችላለን። ሞቅ ሞቅ ያለበት ቦታ ላይ በቃ በጣም ምርጥ ነው እንላለን። ሞቅ ሞቅ ስላለ ብቻ ደግሞ ዝም ብሎ ሰው የሌለበት ቦታ ላይ ደግሞ በቃ ዝም ብሎ ቤት እኮ ነው እሱ አይጣፍጥም ምግባቸው ምናምን ልንል እንችላለን። ወይም አገልግሎታቸው ዝም ብሎ ልንል እንችላለን። አንዳንዴ በጣም ያስቸግሩ ሰዎች ገጥሟቸው ያስቸግራሉ። ምን ይላሉ? በቃ ይሰድቡናል ስንሄድ፣ ግን እንሄዳለን። እዚህ ጋር ደግሞ ጌታዬ ምናምን የሚሉበት ቦታ ላይ ብለን ምናምን ላንሄዱላ እንችላለን። እና አንዳንዴ ቴስት አናውቅም ማለት ቴስት በቃ በደንብ አስተውለን እንትን አንልም። እና እሱ አንዱ በጣም ቻሌንጂንግ ነው። እዛ ላይ በጣም ኤክስፔክት ማድረግ ለምሳሌ ከስተመር ኢዝ ኪንግስ ስለተባለ በቃ እንደፈለግኩ ሆናለሁ ማለት ከባድ ነው አይደለ? አንድ ቤት ሄደን እኔ ደንበኛ ነኝ እኮ ብለን የድርጅቱን ሕግ ልንጥስ አንችልም። ወይም እዛ ድርጅት የሚሰሩትን ሰራተኞች መሳደብ የለብንም። ይሄ አስቀጣል። ስለዚህ ከስተመር በጣም ይፈትነናል። አንድ ሰው የነገረኝን ነገር ልንገራችሁ። ጁስ ቤት አላት እና በመኪና ትመጣና ታዛታለች። ምንድነው ታዛት? ጁስ እና ጁስ አዛት ስትሮ ላጭልኝ እግሯን ሰቅላለች። እንትኑ ላይ ዳሽቦርዱ ላይ እግሯን ሰቅላለች። ከዛ ጁሱን ያዥ አለቻት። ቆይ ቀበለሻለሁ ያዥ አለቻት። ከዛ ስትሮ ላጭልኝ አለቻት። አስቀምጠሽ ስትሮ ላጭልኝ አለቻት። አስቀመጠችው ዳሽቦርዱ ላይ ስትሮ ላጠችላት። ስትሮን ከተችው አለቻት። ስትሮን ከተችችላት። እንደዚህ ይዛ እጇን አቀበኝ አለቻት። አቀበለቻት። ከዛ በኋላ ጁሱ መጠጣት ጀመረች ማለት ነው። ምን ይሉታል አሁን ይሄ? እና አንዳንዴ እንትናችሁን ይፈታተናችኋል። ይሄ ኢጓችሁን ይፈታተናችኋል። ትንሽ ቻሌንጂንግ ይሆናል ማለት ነው። ከስተመር ማጣት አንዱ ቻሌንጅ ነው። ደግሞ ከስተመሩ ራሱ በጣም በብዙ ነገር ሊፈተነን ይችላል። ሁሉ ቀን ከከስተመር ጋር ስንጨቃጨቅ ልንቆይ እንችላለን። ክብራችን ሊነካ ይችላል። ሊሰድበን ይችላል። ሊያመናጭቀን ይችላል። ሊተቸን ይችላል። መጥፎ አስተያየት ሰጥቶ ሞራላችንን ሊነካው ይችላል። ከስተመር በጣም ብዙ ነገር ሊያደርገን ይችላል። አንድ ቻሌንጅ ነው። ከስተመር ማጣትም የመጣውም ከስተመር እኛን ፐርሰናሊቲያችን ሊነካ ይችላል። እንግዲህ ከብዙ በጥቂቱ እነዚህን ሁሉ ቻሌንጆች፣ ፈተናዎች ነግራችኋለሁ። ግን መፍትሄው ምን መሰላችሁ? መፍትሄው እነዚህን ሁሉ ቻሌንጆች እንዳሉ ማወቅና ራስን ማዘጋጀት ብቻ ነው። ቻሌንጁን ልናረቀው አንችልም፣ ይመጣል። የተወሰነ አቮይድ ልናደርገው እንችላለን፣ ግን መምጣቱም አይቀርም። በቃ ስንገባ ወደ ቢዝነስ እነዚህ ቻሌንጆችና ሌላ ያላየኋቸው እኔ ሞክሬያቸው ማላቃቸው ገጥሞኝ የማያውቁ ቻሌንጆች በጣም ሊገጥሟችሁ ይችላል። ለእነዚህ ነገሮች ራስን ማዘጋጀት፣ ለመቀበል መወሰን። ምንም ቻሌንጅ ቢመጣ አይገለን፣ እኛን ፍርጥ አድርጎ እዛ አይጥለን። ስለዚህ ራሳችንን፣ ትከሻችንን፣ ልባችንን ጠንከር አድርገን መጠበቅ። ከዛ እንዳመጣጡ እየተማረን እየለመድ ነው እንሄዳለን። ዱላ ብንደበደብ እኮ እየለመድ ነው አይደለም እንሄደው። በቃ እየለመድ ነው፣ ሰውነታችን እየለመደው አዳፕት እያደረገው። ከዛ በኋላ ግን የማያቋርጥ ቻሌንጅ አለ። ራሱ አይምሯችን ይህን ይለምደውና ከዚህ ውጭ መኖሩ ላይ ይከብዳል። ምንም አይነት ነገር ሳይገጥመን ዝም ብሎ አልጋ ባልጋ ሆኖ መሄድ የሆነ ኮንፈርት ሊነሳን ይችላል የሆነ ሰዓት። ስለዚህ ቻሌንጆቹ ግድ ናቸው፣ ይመጣሉ ፈተናዎቹ። እነዛን ለመቀበል ሬዲ መሆን ብቻ ነው መፍትሄው። ግን ሞር አዌር ብንሆን ብናቅ፣ ለምሳሌ እንደዚህ አይነት አሁን ትምህርቶች አሉ። ትዕግስት ኖረን ቁጭ ብለን መስማት። ስለ ቢዝነስ በጣም ብዙ ነገሮች አሉ ዩቲዩብ ላይ። ቁጭ ብለን መስማት፣ ካለፉ ሰዎች መስማት ማለት ያንን ቻሌንጅ እንዳይመጣ እናደርገዋለን ማለት አይደለም። ሲመጣ ቢያንስ የተወሰነ ስለምናውቀው ሬዚስት እናደርገዋለን። ለምሳሌ በስም የምናውቀው ሰው ሲመጣ በስሙ ጠርተን እንደምናስተናግደው ማናውቀው ሰው ደግሞ ከመጨረሻ አይተነው ማናውቀው ሰው ሲመጣ ግር እንደሚለን ማለት ነው። ስለዚህ ይሄ ቢያንስ መስማታችን ለእኛ በጣም ይጠቅመናል ብዬ አስባለሁ። እኔ ከእናንተ ጋር የነበርኩት ሳሙኤል ነበርኩኝ። ቻናላችንን ከወደዳችሁት እንድናድግ፣ እንድንመረታ፣ ወደፊት እንድንቀጥል ከፈለጋችሁ ሰብስክራይብ አድርጉን፣ ላይክ ኮሜንት አድርጉን። በምንሰጣቸው ትምህርቶች ኮሜንት አድርጉን። እስከ ሳምንት እንግዲህ መልካም ጊዜ ይሁንላችሁ። ደህና ሁኑ።